የሚባለው በምላስ ነው። ከእስልምናም የሚወጣው በምላስ ነው። ሰዎችንም የምናጣላው በምላስ ነው። ሰዎችንም የምናስታርቀው በምላስ ነው። ከነቢዩም የምንጣላው ሰለላሁ ዐለይሂ ወሰለም በምላስ ነው። ከአላህም እንደዚያው አላሁ ረቡል ዒዘቲ ወልጀላል ምላስን እንደ ውለታ እንደ ሰጠን አድርጎ ሲገልጽ አለም ነጅዐል ለሁ ዐይነይን ወሊሳነን ወሸፈተይን የሰው ልጆች ምን ነክቷቸው ነው በእኔ መካድ አማራቸው? ለሰው ልጆች ከዋልንላቸው ውለታ አንዱ ምላስና ከናፍር አልሰጠነውምን? የፈለገውን የውስጡን እንዲገልጽ ዘንዳ አርረሕማን ዐለመል ቁርአን ኸለቀል ኢንሳን ዐለመሁል በያን። አላህ ብሎ ማለት የሰው ልጆች ውስጣቸው ላይ ያለውን ሐሳባቸውን በምላሳቸው ሊገልጹ ዘንዳ ምላስ የሚባልን ጸጋ ነው የሰጣቸው አላሁ ስብሓነሁ ወተዓላ። ታዲያ ይህ ምላስ ቅድም እንዳልኩት ወይ ወደ ጀነት ከፍታ ወይንም ወደ ጀሃነም አዘቀት ይዞን የሚወርድ ነው። አላህ ይጠብቀንና። ሰዎች ሁለት ናቸው። በምላሳቸው ኸይር ተናጋሪ፣ በምላሳቸው ሸርን ተናጋሪ። ከሁለቱ ውጪ ማንም የለም። ሶስተኛው አካል ኸይርንም ሸርንም እያየ የማይናገር ምን ገደደኝ ብሎ ዝም ባይ ነው። ስለዚህ ከምላስ መዳን የለም። በመናገርም ሂሳብ አለ፣ አለ ቦታው የተናገርክ እንደሆነ ባለመናገርም ሂሳብ አለ፣ ያለ ቦታው ዝም ያልክ እንደሆነ ነው መልእክቱ። ኢዘን በባጢልን ያገኘውን ሁላ የሚዘላብድ ሸይጣኑን አኽረስ አሉት። ማለት ሐቅን እያየ አይቶ ዝም የሚል ዑዝረን ባጢል ሲስፋፋ ሐቅ ሲጠፋ አይቶ ዝም የሚል እሱ ዱዳ ሸይጣን ነው። መጥፎ ነገር ይፈልገዋል። ሐቁን ግን ሲጠፋ ሲረገጥ መከላከልና መከልከል ማደስና ማበስ በፍጹም አይፈልግም። በተቃራኒው ደግሞ ባጢልን የሚያስፋፋ ሽርክን የሚያንሰራፋ ቢድዓን የሚያዳርስና ሐራም በየቤቱ እንዲገባ የሚጥር ነው። ምላሱን በመጠቀም ወይ ጽሑፉን ወይ ንግግሩን ወይንም ያገላለጽ ብቃቱን በመጠቀም አላሁ ስብሓነሁ ወተዓላ በዚህ ምላሳችሁ መናገር ያለባችሁ ከዚያም ከዚህም ሳትሆኑ ያ አዩሃ አለዚነ አመኑ እተቁላሃ ወቁሉ ቀውለን ሰዲዳ በምትናገሩበት ጊዜ የተሳካ የሚያሳካ ንግግር ብቻ ተናገሩ። ያገኛችሁትን መናገር ስለምትችሉ ብቻ አትናገሩ። እያንዳንዱ ንግግርና እያንዳንዱ ቃል ሂሳብ አለውና የቂያ ማለት የተናገርነው ነገር በሙሉ ተመዝግቦ እቅራእ ኪታበክ ከፋ ቢነፍሲከ ልየውመ ዐለይከ ሐሲባ በሚባልበት ጊዜ ተቸው ስንባል የምንለው አንድና አንድ ብቻ ነው። ማ ሊሃዘል ኪታብ ላ ዩጋዲሩ ሰጊረተን ወላ ከቢረተን ኢላ አሕሳሃ ወወጀዱ ማ ዐሚሉ ሓዲራ ወላ የዝሊሙ ረቡከ አሐደን አለ አላሁ ረቡል ዒዘቲ ወልጀላል። ሸኻችን በሚገልጹት አማርኛ ተቸው ሲባል ምን ያለ ጉድ ኪታብ ነው አቦ አክትፍ እንኳን ሳትቀር ጽፏታል። በሚገርም አማርኛ ነው የገለጹት። ኢዘን እያንዳንዷ አክትፍ ሂሳብ አላትና የምንናገረውን ነገር ቆጥበንና አስበን ከመናገራችን በፊት ሂሳብ እንዳለብንና ተቆጣጣሪ ረቂብና አቲድ የሚባሉ የምንናገረውን ሁላ የሚከትቡ አካላት እንዳሉ ልናውቅ ይገባል። ኢብኑ መስዑድ ረዲየላሁ ዐንሁ ወአርዳህ ከዕለታት አንድ ቀን ሰፋ ተራራ ላይ ወጡና ምላሳቸውን ይዞ ያ ሊሳን ቁል ኸይረን ተግነም፣ ምላስ ሆይ መልካም ነገር ተናገር ትርፋማ ትሆናለህ። ወስኩት አን ሸሪን ተስለም፣ ከመጥፎ ነገር ተጠንቀቅ ሰላም ትወጣለህ ብለው አሉ። ከዚያም ግርም አላቸውና ይህንን የምትለው አንተ ነህ ወይስ የነቢዩ ሰላዋቱ ረቢ ወሰላሙ ዐለይህ አባባል ነው? ከዚያ ነው ምንጭህ ወይስ እንዴት ነው ብለው ሰሃባዎች ዙሪያቸው ላይ የነበሩ ሰዎች የጠየቁ ጊዜ ቃለ ኢኒ ሰሚዕቱ ረሱለላሂ ሰለላሁ ዐለይሂ ወሰለም የቁል አክሰሩ ኸጣያ ብኒ አደም ፊ ሊሳኒሂ፣ አብዛኛው የሰው ልጆች የሚሳሳቱበት የሚጻፍባቸው ስህተት በምላሳቸው ምክንያት ነው ማለትን ሰምቻለሁኝ አሉ። በምላሳችን ቁርአን የቀራን ሰዎች ቁርአን ብንቀራበት ደረጃ ከፍ ይላል።
ቁርአን ያልቀራን ሰዎች ፋቲሃም ቁርአን ነው አንናቃት፣ ቁል ሁወላሁ አሐድም ቁርአን ነው አንናቀው። ቁርአን ሲባል አልበቀራን መያዝ አይደለም። የያዝነውን የምንችለውን መቅራት